ደብረ ታቦር የመንግስተ ሰማያት ምሳሌ ናት። ሕጋውያንም ደናግልም እንደሚወርሷት ለማጠየቅ ከሕጋውያን ሙሴን ከደናግል ኤልያስን አመጣ። ደብረ ታቦር የወንጌል ምሳሌ ናት። ምክንያቱም ተራራ ሲወጡት በጣም ያስቸግራል። በብዙ ድካም ከወጡት በኋላ ግን ቀናውን ከአባጣ ጎባጣው ሜዳውን ከገደሉ ለይቶ ያሳያል። ወንጌልም ሲማሯት ታስቸግራለች። ነገር ግን በብዙ ድካም ከተማሯት በኋላ ጽድቅን ከኃጢአት ለይታ ታሳየናለችና ነው። ጌታችን በደብረ ታቦር ከነቢያትም ከሐዋርያትም ያመጣበት ምክንያት አለ። ይህም ደብረ ታቦር የወንጌል ምሳሌ ስለሆነች ወንጌል ነቢያት በምሳሌና በትንቢት ሰብከዋታል። ምክንያቱም አዲስ ኪዳን በብሉይ ኪዳን ማኅፀን ውስጥ ነበረችና፣ ሐዋርያት ደግሞ በግልጥ የሚሰብኳት ስለሆነ ነው። እንዲሁም ደብረ ታቦር ቤተ ክርስቲያን ምሳሌ ስለሆነች ቤተ ክርስቲያን ብሉይ ኪዳንም አዲስ ኪዳንም እንደሚነገርባት ለማጠየቅ ነው። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን በላከው መልእክቱ በምዕራፍ 2 ላይ በሐዋርያትና በነቢያት መሠረት ታንጻችኋል ብሎ እንደገለጠው፣ በተጨማሪም ደብረ ታቦር የመንግሥተ ሰማያት ምሳሌ ስለሆነች ነቢያትም ሐዋርያትም አንድ ሆነው እንደሚወርሷት ለማጠየቅ ነው። እንግዲህ ቅዱስ ጴጥሮስ አቤቱ በዚህ መኖር ለኛ መልካም ነው ብሎ እንደተናገረው በደብረ ታቦር በተመሰለችው በቅድስት ቤተ ክርስቲያን ልንጸና ይገባል። እግዚአብሔር አንዲት ነገር ለመንኩት እርሷንም እሻለሁ፣ በቤቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውን አይ ዘንድ መቅደሱንም እመለከት ዘንድ። መዝሙር 26 ከቁጥር 4። ቅድስት ቤተ ክርስቲያን ይህን ሁሉ ምስጢር የተገለጠበት ቀን ከምታከብራቸው የጌታችንና የኢየሱስ ክርስቶስ ከ9ኙ አበይት በዓላት ውስጥ አንዱ አድርጋ የዓመቱ ነሐሴ 13 ቀን ታከብራለች። ሃሌሉያ አንተ ሰው ሆይ፣ ሃሌሉያ አንተ ሰው ሆይ፣ ሃሌሉያ አንተ ሰው ሆይ፣ ሃሌሉያ አንተ ሰው ሆይ፣ ሙሄ መድረሱን ሰምተሃል ሆይ፣ ሃሌሉያ አንተ ሰው ሆይ፣ መስማቱንማ ሰምቼ ነበር፣ ሃሌሉያ አንተ ሰው ሆይ፣ ከዚያ ቢያደርሰኝ ልዑል እግዚአብሔር፣ ሃሌሉያ አንተ ሰው ሆይ፣ እናቴ ሆይ ይህን ባየሻ ለኩርማ ዳቦ ሲጥለኝ ውሻ በጓ ጫማዋን አውልቃዋለች፣ ውሃ ሲጠማ አጥጣዋለች። የእርሷ ውዳሴ ሆኖኛል ወይን ዛሬም ብዘምር ኖራለሁኝ። ዘምር በለው ተነሳ በገናን አንሳ፣ ዘምር በለው ተነሳ በገናን አንሳ፣ እምነት እንውጣ ከተራራው ላይ ይታይ ብርሃኑ ክብሩ ኤልሻዳይ። ሙሴን እንጠይቅ የጥንቱን ነገር ምን እንደሚለው ጌታን ሲያናግር ድምፁን እንስማ ለቱትነቱን እንቀበለው እኛም በትሮን። ዘምር በለው ተነሳ በገናን አንሳ፣ ተቀኝለት በልልታ ላዳኙ ጌታ። ተራራውማ ነውና አምሳል በቤተ ክርስቲያን መንበረ ልዑል መተን እንጠይቅ ኤልያስን እንድንዳስሰው ጸጓር ክንዱን። ሰማይ ብትለጎም ባህር ብትከብ እሳት ብታወርድ ጠላትም ቢርድ በሰረገላ የተነጠቅከው ይህ ሁሉ ክብር በማን ስልጣን ነው? ለሁላችን መልካም ነው በዚህ መኖር፣ ለሁላችን መልካም ነው በዚህ መኖር። የመብርሃን የምየልጅ ተጥሎ ላይቀር ተረስቶ ደጅ ሳሌለነ ባለበት አፉ የጭንቁን ዕለት ተሰብሮ ሰልፎ እንደ አባቶቹ ቅን የተገኘ ድንግል ስትረዳው አይኑ ስላየ ተፈስሒ ደብረ ታቦር፣ ተፈስሒ አርሙንም
ባንቺ ላይ ታየን እግዚአብሔር ሙሴ ስላለ መና ያወርዳል ቅዱስ ኤልያስ ሥጋ ያመጣል ዮሐንስንም ጌታ ይወዳል መድኃኒታችን ፈውስ ይሆነናል በዚህ እንድንኖር ራሱን ጥለናል ዘምር በለው ተነሳ በገናን አንሳ ዘምር በለው ተነሳ በገናን አንሳ አባቴም ቤት አለኝ ለከት እናቴም ቤት አለኝ ለከት ፍልሰታ ስትሆን የቆምኩባት በደብረ ታቦር ያጌጥኩባት ዘምር በለው ተነሳ በገናን አንሳ ተቀኝለት በልልታ ላዳኙ ጌታ ዓመት አውደ ዓመት ዓመት የአባብዬን ቤት ዓመት ይግባ በረከት ዓመት የማምዬ ቤት ዓመት ይትረፍረፍ በእውነት ዓመት ኑሮ በሃይማኖት ጽኑ በእምነት በተዋህዶ ቤት ኑሮ በሃይማኖት ጽኑ በጸሎት በተዋህዶ ቤት የሰማይ ሰራዊት ያድርጋችን አማኑኤል በጸጋው ያኑራችን ከሥጋ ወደሙ ያድላችን ዘርን እንደ አብርሃም ያድላችን ይባረክ በእግዚአብሔር ዘመናችን